ተመልሼ 12ኛ ክፍል በሆን ገንዘብ ለመስራት ይሄን ነበር የማደርገው። ብዙ የ12ኛ ክፍል ተማሪ በዚህ ጊዜ በፈተና ጉዳይ በጣም ተጨንቆ ነው ያለው። እውነቱን ልንገራችሁ የፈተና ውጤት ህይወታችሁን አይቀይረውም። ህይወታችሁን የሚቀይረው ከውጤቱ በኋላ የምትወስዷቸው ድርጊቶች ናቸው። አሁን አገሪቱ ላይ ባለው ከረንት ሲቹዌሽን ከሚያልፉ ሰዎች የሚወድቁ ሰዎች ቁጥር ይበልጣል። ፕሮባብሊ ይሄን ቪዲዮ ከምትመለከቱትም ማጆሪቲዎቻችሁ የምትሆኑት በዚህ ፈተና ውጤት አይመጣላችሁ። በት ይሄ ምን ማለት ነው? ለወደፊት ህይወታችሁ ይሄ ምን ማለት ነው? ቢካዝ ዩኒቨርሲቲም ገባችሁ በራሳችሁ መንገድ ሄዳችሁም አጤን መድረስ የምትፈልጉበት የሆነ ቦታ አለ። ስኬታማ የሆነ ሰው የራሱን ህይወት የቤተሰቡን ህይወት መቀየር የሚችል ሰው እዛ ቦታ ላይ ለመድረስ ዩኒቨርሲቲ ብቸኛው መንገድ ነው ወይ? አይደለም። አንዱ መንገድ ሊሆን ይችላል ወይ? አዎ ሊሆን ይችላል። ግን ሌላ እጅግ በጣም ብዙ መንገዶች አሉ። ሰው እዚህ አሁን ያላችሁበት ጊዜ ላይ ሆናችሁ ልታደርጓቸው የምፈልጋቸው ነገሮች አሉ። ወደፊት እዚህ ስኬታማ የሚባለው ቦታ ላይ መድረስ የምትፈልጉ ከሆነ ይሄ እኔ በእናንተ ጫማ በሆን ኦልሞስት 9 ዓመት ወደ ኋላ ብመለስ የማደርጋቸው ነገሮች በእናንተ ቦታ አሁን የምነግራችሁ ናቸው። የመጀመሪያው እንደ ተማሪ ማሰብ ማቆም ነው። ጊዜው ተቀይሯል። በፊት በእኛ ጊዜ ኦልሞስት 10 ዓመት በፊት አካባቢ እንደ ተማሪ ብታስቡ እንደ ተማሪ አክት ብታደርጉ ችግር አልነበረው። ቀስ ያላችሁ ያደጋችሁ ትሄዳላችሁ። ሲስተሙ ለዛ ያመች ነበር። አሁን ግን እሱ ላይ አይፈቅድም ጋይስ። 18 ዓመት ከሞላችሁ ላይፍ ሲሪየስ ሆኗል ኦልሬዲ። ካሁኑ እንደ ሰራተኛ ኃላፊነት እንዳለበት ሰው ነው ራሳችሁ ልትቆጥሩ የሚገባው እንጂ እንደ ተማሪ ከቤተሰብ ብር እንደሚቀበል ከመደርደሪያ ላይ ሳንቲም እንደሚወስድ ሁልጊዜ ከቤተሰብ ታክሲ እየተቀበላችሁ ከተማሪዎቻችሁ ጋር ጌም ዞን በመሄድ ምናምን አትዝናኑ እያልኩ አይደለም። ተዝናኑ፣ ትልቅም ሰው ይዝናናል። ግን ኃላፊነት መሸከም መቻል አለባችሁ ካሁኑ። ይሄ ደግሞ የሚገለጸው ቤት ውስጥ ትናንሽ ኃላፊነቶችን ቴኬር ከማድረግ የሆኑ ስራዎችን በመስራት ራሳችሁ ላይ ኢንቨስት በማድረግ በማንበብ ኮንሱም የምታደርጓቸውን ሶሻል ሚዲያዎች በማስተካከል እንደ ትልቅ ሰው አክት ማድረግ ከዛ ይጀምራል። ከዛ አለባበሳችሁን በመቀየር ሰርክላችሁን በመቀየር እነዚህ ነገሮች እንደ ተማሪ ሳይሆን ኃላፊነት እንዳለበት ሰው አክት እንድታደርጉ ያገዛችኋል። ይሄንን ከያዛችሁ የምትሰሯቸው ነገሮች ከዚህ በኋላ ከባድ አይሆንም። ብዙ ተማሪ ተስፋ የሚቆርጥበት ምክንያት ሰፈሩት የሚቦዝንበት ምክንያት ማይንድ ሴቱ የተማሪ ነው። ስለዚህ ኦፖርቹኒቲም ሲያገኝ አይሰራም። ቤተሰብም አይናገረውም እንደ ተማሪ ስለሆነ ትሪት የሚያደርገው። ቤተሰቦቻችሁ እንደ ተማሪ ትሪት ቢያደርጓችሁ እናንተ ግን ራሳችሁን ኃላፊነት እንዳለበት ሰው ትሪት ልታደርጉ ይገባል። ሁለተኛው የሚሆነው ጓደኞቻችሁን መፈተሽ ነው። የትኛው ጓደኛችሁ ነው እናንተ ወደ ተሻለ ቦታ እንድትደርሱ አንደኛ የሚፈልገው ከልቡ የሚፈልገው ሳይቀና፣ ሁለተኛ የሚያግዛችሁ። እየፈለገ የማያግዛችሁ ከሆነ ምንም ጥቅም የለውም። በነገራችሁ ላይ ማለት በጣም ያስብላችኋል፣ በጣም ይወዳችኋል፣ በቃ ጥሩ ቦታ እንድትደርሱ ምናምን ይመኛል። ግን በየቀኑ የሚጎትታችሁ ጌም ዞን ነው። በየቀኑ ፊልም እንዲህ ነው የሚላችሁ። አክሽኑ ፍላጎቱን ማች የማያደርግ ከሆነ ያን ጓደኛ ከት ምክንያቱም አያስፈልግም። በጣም ሴንሲቲቭ የሆነ እድሜ ላይ ነው ያላችሁት። አብዛኞቻችሁ ጓደኛ ብላችሁ ያዛችኋቸው ሰዎች በትምህርት ቤት ያገኛችኋቸው ናቸው እንጂ ሌላ ህይወት አጋጣሚ አይደለም። ስለዚህ ትምህርት ቤት ሲያልቅ የሚቆም ጓደኝነት እስከሆነ ድረስ አንዳንዱ ይቀጥላል፣ አንዳንዱ ይቋረጣል። ሰው የሆኑ ጓደኞቻችሁን ከት ለማድረግ አትፍሩ። ብቸኛው ፊልተራችሁ መሆን ያለበት ጓደኛ ስትመርጡ አንደኛ ከልቡ ለኔ ስኬት ይመኛል ወይ፣ ደስተኛ ነው ወይ፣ በኔ ደስታ በኔ ሀዘን ያዝናል ወይ፣ ሁለተኛ መድረስ ለምፈልግበት ቦታ ያግዘኛል ወይ። የነዚህ ሁለቱ ኮምቢኔሽን ከሌለ ጥቅም የለውም። እያገዛችሁ የሚቀናባችሁ ከሆነ በጣም ቶክሲክ የሆነ ሪሌሽንሺፕ ነው የሚሆነው። ጓደኞቻችሁን መፈተሽ ነው ሁለተኛው። ሶስተኛ አንድ ጠቃሚ ሙያ መማር። ይህንን እንዴት አድርጌ ስትረስ አድርጌ ልነግራችሁ እንደምችል አላውቅም። ምክንያቱም ዩኒቨርሲቲ የገባውም ሰው 4 ዓመት 5 ዓመት እዛ ዩኒቨርሲቲ ውስጥ ዶርም ውስጥ በስብሶ ምንም ሙያ ሳይማር ሊወጣ ይችላል። በስብሶ የሚለውን ቃል የተጠቀምኩት ኢንቴንሽናሊ ነው። ቢካዝ በጣም ብዙ ሰው በቴንሽን ቦክስ በአንሶላ ወጥሮ ፊልም ሲያይ ስለሆነ አመቱ ሙሉ የሚያሳልፈው ማጆሪቲው ዩኒቨርሲቲ ተማሪ። እውነቴን ነው የምነግራችሁ። ስለዚህ 4-5 ዓመት መቆየት ምናልባት የሰጠው ለዛ ሰው ጥሩ ጓደኛ ማፍራትና ብዙ ሙቪዎችን የማየት ታሪክ ሊሆን ይችላል። እናንተ ግን ዩኒቨርሲቲ ግቡም አትግቡም ከዚህ በኋላ ፎከሳችሁ መሆን ያለበት ምን አይነት ሙያ ብማር ነው ማርኬቱ ላይ ገበያው ላይ ወጥቼ ገንዘብ ላስከፍል የሚችል። እኔ በጣም የሚያስደንቁኝ የዩኒቨርሲቲ ተማሪዎች ፍሬሾች 12 ክፍሎች እኛ ጋር አሉ። ጌሌክስ አካዳሚ ላይ ሶሻል ሚዲያ ማርኬቲንግ ተምረው ከክላይንት ጋር እንደዚህ እየሰራሁኝ 3ኛው ክላይንቴ እንዲህ አይነት ነገር ጠየቀኝ ይለኛል እና ድምጹን ጠረጥርና ስንት ዓመት ነው ስለው 17 18 በጣም ደነቃሉ። ድንቅ ልጆች አሉ። ብቻችሁን አይደላችሁም። ይሄ የማወራችሁ ነገር ዝም ብሎ አየር ላይ ያለ አይደለም። የሚደላንቁ ልጆች አሉ፣ የሚገርም ገንዘብ እየሰሩ ያሉ በእናንተው ተመሳሳይ እድሜ። ምን ነው የተለየ ያላቸው ነገር? የሚሸጥ ሙያ። እነሱ ያላቸው ሙያ I'm sorry አሁን ለምናገረው ነገር እነሱ ያላቸው ሙያ 10 ዓመት የሥራ ኤክስፒሪየንስ ያለው ሰው ካለው ሙያ ጋር አይገናኝም። 10 ዓመት የሥራ ኤክስፒሪየንስ ያለው ሰው ስቲል በ10 ምናምን ሺህ ብር ደሞዝ መከራውን እያየ ነው። እነሱ ከአንድ ክላይንት ብቻ ቻርጅ የሚያደርጉት 20 ሺህ ብር ነው። ይሄ ሙያ ምንድነው? ምን መማር ይሻለኛል ካላችሁ አሁን የምንገኘው ዲጂታል ኢኮኖሚ ላይ ነው። ስለዚህ በዚህ በዲጂታል ኢኮኖሚ ገንዘብ የምታገኙባቸው ሙያዎች ከዲጂታል ጋር የተገናኙት ቢሆኑ እጅግ በጣም አዋጭ ነው።
አሁን ደድሮ ተመለሳችሁ ዲሰሪ ኦር ምጣድ ጠጋኝ ኦር ሜካኒክ ምናምን ይቻላል። እነዚህ ሙያዎች ስቲል ዲማንድ አላቸው፣ ግን ለማሳደግና ስኬል ለማድረግ በጣም ከባድ ነው። ፕላስ ኦልሬዲ ኮምፒቲሽኑ ፓክድ ነው በረጅም ዓመት ኤክስፒሪየንስ ባላቸው ሰዎች። ይቺ ዲጂታል ኢኮኖሚ ግን አዲስ ናት። ስለዚህ እዚህ ጊዜ ላይ የምትማሩት ሙያ ማርኬቱ ላይ ኮምፒተንት እንዲያደርጋችሁ ቴክኖሎጂ ጋር የተገናኙ ሙያዎች፣ ከዛ ከዲጂታል ማርኬቲንግ ጋር የተገናኙ ሙያዎች እነዚህ በጣም ተፈላጊ ናቸው። ለምሳሌ ሶሻል ሚዲያ ማርኬቲንግ ብትማሩ፣ ቪዲዮ ኤዲቲንግ ብትማሩ፣ ዲዛይን ብትማሩ፣ ዩአይ ዩኤክስ ብትማሩ፣ ኤአይ ብትማሩ፣ እነዚህን ሙያዎች የምትማሩ ከሆነና በተማራችሁት ሙያ የሆነ ችግር ለመፍታት የምትሄዱ ከሆነ የምትሰሩት ገንዘብ ቤተሰቦቻችሁን የሚያስደነግጥ ነው የሚሆነው። መቀበል ታቆማላችሁ ገንዘብ ከነሱ። እንደውም የምትረዱ ሰዎች መሆናቸው አይቀርም። ዋናው ኪ ነገር ያለው እዚህ ጋር ምንድነው ካላችሁ፣ እኛ ጋር ለምሳሌ ተማሪዎች ሲመጡ ከሌክስ አካዳሚ ላይ ሶሻል ሚዲያ ማርኬቲንግ እናስተምራቸውና ሌላ ቦታ አስተምረው እውቀቱን ሰጥተው ይተዋችኋል። ችግሩ ያለው እሱ ጋር ነው። ሰው ከተማረ በኋላ የተማረውን ነገር ወደ ገንዘብ መቀየር መቻል አለበት። ለዛ እንዴት ነው ክላይንት የምታገኙት፣ እንዴት ነው ስራ የምታገኙት፣ እንዴት ነው ገንዘብ የምታስከፍሉት የሚለውን ልንሰጣችሁ ይገባል ብለን እጃቸውን ይዘን እናስተምራለን። ይሄ የሚሆንበት ምክንያት ወጣት አቅም አለው፣ ኢነርጂ አላችሁ እናንተ ኦልሬዲ። ስለዚህ የሆነ እውቀት ከሰጠናችሁ አርጎ የምላችሁ ነገር ካደረጋችሁ ክላይንት ይዛችሁ የማትሰሩበት ገንዘብ የማታገኙበት ምንም ምክንያት የለም። ስለዚህ ይሄን ነገር በጣም ስትረስ አድርጌ የምነግራችሁ በዚህ ክረምት ትልቅ ፕራዮሪቲ ልትሰጡት የሚገባው ነገር አንድ ሙያ መማር ነው። እኔ አስታውሳለሁ ኮቪድ ላይ የኔ ህይወት የተቀየረው በኮቪድ ወቅት ላይ ነውና ኮቪድ ታስታውሱ ከሆነ ከመጋቢት አካባቢ ጀምሮ እናንተ እንኳን ልጆች ናቸው አይ ቲንክ የዛሬ 6 ዓመት አካባቢ ነውና ከመጋቢት ጀምሮ እስከ መስከረም ጥቅምት እንደዛ አካባቢ የቆየ ጊዜ ነበርና ከመጋቢት ሚያዝያ ግንቦት ሰኔ ድረስ ዲፕሬሲንግ ታይም ነበር። በቃ ሙቪ በማየት ቪዲዮ ጌም ቅጥቅጥ በማድረግ ፒኤስ በመጫወት ነው ጊዜን ያሳለፍኩት አምቢንግ ሆነስት። ከዛ በኋላ ግን ሰለቸኝ እሱ። ልክ ክረምት ሲገባ መዝነብ ሲጀምር ላይክ አምዳን የሆነ ሙያ መማር አለብኝ። ከዚያችን ያቆምኳትን የግራፊክ ዲዛይን እንደ አዲስ ፎቶሾፕ እንዳውሎድ አድርጌ ጀመርኳት። በኮር i3 ፒሲ ይመስለኛል የጀመርኩት። ተጀመሪያ ስራ በክረምት 3 ወራት ግራፊክ ዲዛይንን በቃኝ ስኪል ድረስ ቅጥቅጥ አድርጌ ሰራው እዛች ቤት ውስጥ አንድ ክፍል ውስጥ ማለት ነው። ከዛ በኋላ ነው ይሄ ነገር ሰርቻለሁ፣ የሆነ ያህል ሙያ ይዣለሁ። ደሴ ነበር የነበርኩት የዛኔ። ናው አይ ኒድ ቱ ሜክ ማኒ፣ ገንዘብ መስራት መቻል አለብኝ በዚህ ጉዳይ። ከዛ ኦኬ ስራ ፍለጋ አዲስ አበባ መጣው። 3 4 5 6 ቦታዎች አፕላይ ያደረኩኝ፣ አንዱ ተቀበለኝ። የመጀመሪያ ስራ በግራፊክ ዲዛይን መጣ። ቤት በጣም ሾክ ሆኖ ነበረ ማለት ይቻላል እንደዚህ መጣ። 1 ወር አልሞላውም ይሄ ልጅ። በ1 ወር ባልሞላ ጊዜ ውስጥ አይ ቲንክ 2 ሳምንት ራሱ የሞላብኝ አይመስለኝም። በዛ ጊዜ ውስጥ የሆነ ስራ አግኝቼ ኦልሬዲ ገንዘብ የተከፈለኝ ነው። ከቤት ገንዘብ መቀበል አቆሚያለሁ። ከዛ እዛው የምሰራበት ቦታ ላይ ሆኜ ደግሞ ሌላ አዲስ ሙያ መማር ጀመርኩኝ። ያቺ የተማርኳት ሙያ ደግሞ ሌላ ኦፖርቹኒቲ ከፈተች። ምን እላችሁ ነው እንደ ወጣት ያላችሁን ጊዜ ሙያ መማር ላይ ካሳለፋችሁት ቤተሰቦቻችሁ አስበዋችሁ ገምተዋችሁ በማያውቁት ዳይሬክሽን እናንተ ራሳችሁ አስባችሁት በማታውቁት መንገድ ገንዘብ መስራት ትጀምራላችሁ። ጋራንቲድ። አራተኛ በተቻለ መጠን እኔ በሆን በእናንተ ቦታ ቤት ውስጥ አሉልም። ቤት መዋል ማለት ፕሮባብሊ ወደፊት መድረስ ከምትፈልጉበት ቦታ ወደኋላ ከሚያስቀሯችሁ ነገሮች መካከል አንዱ ይሄ ነው። አም ሶሪ ይሄን ስለምል ቦልዱኝ ስለምናገር፣ ግን ታውቁታላችሁ ቤት ውስጥ ውሎ ምን እንደሚመስል። በርበሬ አምጣ፣ ዘይት አምጣ፣ ያን የወደቀ ነገር አንሳ። ህፃን ልጅ ደግሞ ቤት ውስጥ ካለ እሱን አጫውት፣ እንዲህ አድርግ። ቀኑ ሳታስቡት ከእጃችሁ ስሊፕ ያመልጣል። ከዛ ወይ ክፍላችሁ ትገባላችሁ፣ የሆነ ሙቪ ትከፍታላችሁ፣ ቡም አለቀ። ከቤት መውጣት በራሱ ፊዚካሊ ወጥቶ ውጪ መዋል ሳትወዱ በግዷችሁ ኤክስፖዝ እንድትሆኑ ያደርጋችኋል። አዳዲስ ሰዎች እንድትመለከቱ፣ የሚሰሩ ሰዎች እንድታዩ፣ ማርኬቱ እንዴት ነው፣ ከተማው እንዴት ነው የሚንቀሳቀሰው፣ አዳዲስ ሰው መተዋወቅ፣ ይሄ ኢነርጂያችሁን ፍሬሽ ያደርገዋል። ከዚህ በፊት ማርኬተብል ስኪል ተማሩ ብያችኋለሁ። አንድ ወሳኝ ሙያ ተማሩ ብያችኋለሁ። ራይት? ያንን ሙያ በኦንላይን ከሆነ ለምሳሌ የምትማሩት ቤት ውስጥ ሆኖ ከመማር ይልቅ እየወጣችሁ ኮፊ ሾፕ ውሃ አዘዙ፣ ችግር የለውም አሉ የሆኑ ኮፊ ሾፖች ለዚህ የተመቻቹ ማለት ነው። ውሃ አዛችሁ ረጅም ሰዓት ልትቀመጡባቸው የምትችሉ። ፊዚካሊ ወጣችሁ ግን ውጪ መማር 10 እጥፍ ይሻላል ቤት ውስጥ ነው ከመማር ይልቅ። በተቻለ መጠን ቤት ጊዜ አታሳልፉ። ባገኛችሁት አጋጣሚ ውጡ። አይ ነው ቤተሰብ ይደብረው ይችላል። አትውጣ፣ ወዴት ነው የምትሄደው? ስራ የለህም፣ ልትበላሽ ነው። አይ ነው እነዚህ ነገሮች ይመጣሉ። ከቤተሰብ ይመጣባችሁን ኦብጀክሽን የምታሸንፉበትን አንድ ነገር ልስጣችሁ። ቤተሰብ የሚከለክላችሁ አትውጡ የሚላችሁ አንደኛ እናንተን ስለማያምን፣ ሁለተኛ ውጭውን ስለማያምን ነው። እናንተን ቢያምናችሁ ነው በምንም ነገር የማትንቀሳቀሱ የማትነኩ ጠንካራ ልጆች እንደሆናችሁ ቢያምኑ ቤተሰብ ቢወጣም ሰርቫይቭ ያደርጋል፣ ቢወጣም መቋቋም ይችላሉ ያስባሉ። ስለዚህ እናንተን እንዲያምኗችሁ መጀመሪያ ላይ ያነሳሁትን ኃላፊነት መውሰድ የሚችል ሰው መሆኑን ማሳየት። እንደ ልጅ ትሪት እንዳያረጓችሁ የምትፈልጉ ከሆነ ራሳችሁን መጀመሪያ እንደ ልጅ ትሪት አለማድረግ። ራሳችሁን እንደ ህፃን ልጅ ከሆነ የምታዩት የሚያያችሁም ሰው እንደ ህፃን ልጅ ነው የሚያያችሁ። ራሳችሁን እንደ ትልቅ ሰው ስታዩት
ሌላውም ሰው ለስልክሶ ማየት ይጀምራል። አንዱ ይሄን የምታሳዩበት መንገድ ደግሞ ወጥቶ መግባት ነው። ጠዋት ወጣላችሁ፣ ማታ ትገባላችሁ እንደ ሰራተኛ። ይሄ ትሬን ያደርጋችኋል በኋላ ላይ በጣም። በተለይ ደግሞ አዲስ አበባ ያሉ ልጆች ትልቁ ችግር ይሄ ነው። ባይ ዘ ወይ እዚሁ ከተማ ውስጥ አዲስ አበባ ውስጥ ተቀምጠው ከተማውን አያውቁትም፣ ሰፈሩን አያውቁትም፣ የሆኑ ቢሮዎች የት እንዳሉ አያውቅም፣ የሆኑ ኦፖርቹኒቲዎች የት እንዳሉ አያውቅም። የክፍለ ሀገር ልጅ መጥቶ ያን ሁሉ ኦፖርቹኒቲ በአንዴ ይወስድበታል ሲባል በቃ እንጀራ ላይ ተኝቶ ማለት ነው። ይሄ ትክክል አይደለም። ውጡ በተሻለ መጠን። ክፍለ ሀገር ያላችሁ ልጆች ደግሞ ካላችሁ ውጤት የማይመጣ ከሆነ ካሁኑ ፕላን ማድረግ ያለባችሁ እንዴት አዲስ አበባ እንደምትገቡ። አዲስ አበባ should be the dreamland። የአዲስ አበባ ከተማ አስተዳደር ለዚህ ሊመጣብኝ ይችላል የአዲስ አበባን የህዝብ ቁጥር መጨመር በሚል። ለምንድነው? ገንዘብ ያለው እዚህ ነው። በተቻለ መጠን ሙያ ተምራችሁ፣ እኔ ያደረኩትን ነው የምነግራችሁ፣ ስለኔ ይሰራል ነው do whatever you want። እኔ ሙያ ተማርኩኝ ግራፊክ ዲዛይን፣ ከዛ በኋላ አዲስ አበባ መጣሁ። በ2 ሳምንት ጊዜ ውስጥ ስራ አገኘሁኝ። ከዛ በቃ መቋቋም ቻሉ። የተማራችሁት ሙያ እንዴት ነው ቀጣይ ዓመት አዲስ አበባ ገብቼ ልሰራ የምችለው? ስሰራው እላለሁ ሄጄ ወርቃለሁ። በዚህ ደረጃ ፕላን አድርጋችሁ ትዘጋጃላችሁ። አይ ኖ እስካሁን የመጣችሁበት የህይወት ጆርኒ ለዚህ ሬዲ ላይ ያደርጋችሁ ይችላል። ላይፍ ኢዝ ሃርድ ገስ ዋት ሶ ዩ ሃቭ ቱ ዱ ዲስ አላችሁ። የሆኑ ታፍ እና ሳቬጅ ሆናችሁ ሰዎች ይሄን ነገር ወስዳችሁ አፕላይ እንደምታደርጉት የማልጠራጠረው። ምክንያቱም ባለፈው ከቤት ውጡ ብዬ የሆነ ቪዲዮ ሰርቼ ቪዲዮ ከወጣ 1 ሳምንት አልሞላውም ወርክሾፕ ላይ ልጅ መቶ ወጣሁ አለኝ። በ1 ሳምንት አልኩት። አዎ 1 ሳምንት ስትወስን እንዴት አደረከው ሲባል በቃ ኦልሬዲ ነበረኝ ያልካቸውን ነገሮች ሰርቫይቭ ማድረግበትን ነገር አዘጋጀሁኝ። ቤት ነገርኳቸው፣ አክሴፕት አላደረጉትም። ግን በቃ ጨክኜ ወጣሁኝ ነው ብቻ ነው እየኖርኩ ያለሁት። አፍላክ ኦኬ ሶ ማውራት ነገር የሆነ ሰው ወስዳችሁ መሬት ላይ እንደምትወሉ ታውቃለሁ። ለእናንተ ነው እያወራ ያለሁት። ሌላው 5ኛ የሚሆነው ኮንቴንት መስራት ጀምር ነበር በእናንተ ቦታ። ለምን መሰላችሁ? ለሁለት ነገር። አንደኛ እዚህ ስቴጅ ላይ you guys are confused። ምንም ነገር አላታችሁም፣ ገና አልጨበጣችሁም። በዚህ ሊድ ያላችሁ ተወዛገባችሁ ነው። እንደው እኔን አገኛችሁና አሁን ቢያንስ ትንሽ ክላሪቲ ይኖራችኋል ብዬ አስባለሁ። ሶ እዚህ ጊዜ ላይ ኮንፊውዝድ የሆናችሁበት ጊዜ ላይ ኮንቴንት መስራት ብትጀምሩ ሶሻል ሚዲያው ሰፖርት ያደርጋችኋል። ባይ ዘ ወይ ሶሻል ሚዲያው መንገድ ይመራችኋል። አሁን ላይ ምን አይነት ትሬንድ አለ ሶሻል ሚዲያ ላይ? ማይኖሪቲ ለሚባል የሶሳይቲ ግሩፕ ሶሻል ሚዲያ ያደላል። ኦኬ ሶ አቨሬጅ ለሚባለው አያደላም። አቨሬጅ ግን ሲያሳዝን ሁሌ አቨሬጅ ተጠቃሚ ሆኖ ያውቅም። ሶሻል ሚዲያም ላይ ቢሆን ወይ በጣም ኤክስትራኦርዲነሪ የሆኑ ሰዎች ኤክስትራኦርዲነሪ ሙያ፣ ሀብት፣ ኤክስፒሪየንስ ያላቸው ሰዎች ሶሻል ሚዲያ ላይ ሲመጡ ሰው ብሎ ኢንተረስቲንግ ነው ያዳምጣቸዋል። ዝቅተኛ ህይወት ላይ ደግሞ ያሉ ሰዎች በቃ እንዲህ አይነት ህይወት ላይ ነው ያለው I'm trying to figure it out ለማሸነፍ እየሞከርኩ ነው ምናምን ሲሉ ደግሞ እነሱም የተሻለ አፕሪሺዬሽን ያገኛሉ። በርታ ጎበዝ እንደግፈው የሚሉ ሰዎች ያገኛሉ። አቨሬጅ የሆነ ግን አይታይም። ለዛ ነው መጽሐፍም ወይ ሞቅ በል ወይ ቀዝቀዝ በል መሀል ላይ ለብ ማለት አይቻልም። ስለዚህ አሁን እናንተ ባላችሁ የህይወት የእድሜና የኬሪየር ዋይዝ እንመለከተው ዝቅተኛ የሚባል ቦታ ላይ ነው ያላችሁት። ስለዚህ እዚህ ጊዜ ላይ ሆናችሁ የምትሞክሩት ነገር በሙሉ ከሰው አፕሪሺዬሽን ታገኙ ያስችላችኋል። የ18 ዓመት ስራ እየፈለገ ያለ አዲስ ሙያ እየተማረ ያለ ዮናስን የሚያዳምጥ ልጅ ውሎ ብላችሁ ቲክቶክ ብትከፍቱ ማለት ነው በደንብ ነው ሰፖርት የሚያደርጓችሁ። because ብዙ ልጆች ስለምንመለከት ነው ቲክቶክ ላይ እንዲህ ካወራናቸው በኋላ ቲክቶክ መስራት ሲጀምሩ ስንት ዓመት ነው 18 እንዴ አንተ በጣም ጀግና ነህ 18 ይሄ ሁሉ ነገር ያደረክ ነው የሚል አፕሪሺዬሽን ከሰው ማግኘት ትችላላችሁ። ሶ አንደኛው ጥቅም ይሄ ነው። ሁለተኛ ወደፊት ለምትሰሩት ነገር በሙሉ ኮንቴንት ማለት ፊውል ነው። በቃ ማቀጣጠያ እሱ ነው። እኔ ከኮቪድ በኋላ እዛች ግራፊክ ዲዛይን ተቀጥሬ ሰራባት የነበረ ቢሮ ውስጥ ዩኒቨርሲቲ አትግቡ የሚል ቪዲዮ ሰራው። አይ ዶንት ቲንክ ይሄ ኦዲየንስ ያየው አይመስለኝም ያንን ቪዲዮ። ዩኒቨርሲቲ አትግቡ የሚል ቪዲዮ ሰርቼ ኦልሞስት ለ2-3 ዓመት ያህል የዮናስ ሬፑቴሽን ዩኒቨርሲቲ አትግቡ የሚለው ልጅ ነበር መባለው። ያቺን ቪዲዮ የሰራኋት እዛ ግራፊክ ዲዛይን የምሰራበት ቢሮ ያለቃዬ ወንበር ያለበት ዴስክ ላይ እሱ ወንበር ላይ ለመቀመጥ ብዬ ወንበሩን ወደ ጎን አድርጌ ቆሜ ነው የቀረስኩት። ከዚህ ላይ ስለነበር እዛ ጋር ማለት ነው። እና ያቺ ቪዲዮ ወጣች። ከኦዲየንሱ ያገኘሁት ኢንተራክሽን አፕሪሺዬሽን በጣም አስገረመኝ። ከዛ ኦኬ ፑሽ ሞር እሱ በቃ ተስፋ ሰጠኝ። ምንም ነገር ባላደርግ እንኳን የምሰራቸው ነገሮች እንኳን ፌል ቢያደርጉ አይ ኖ ኦዲየንስ እስካለ ድረስ የሆነ ነገር ሰርቼ ማግኘት እንደምችል ለምትሰሩት ነገር በሙሉ አምፕሊፋይ ያደርግላችኋል። ልጨምርላችሁ። 3ኛ ኮንቴንት ዶክመንቴሽን። ያ ማለት ከ18 ዓመታችሁ ጀምሮ ዶክመንት ያደረጋችሁት ነገር ወደፊት እንዴት ሊጠቅማችሁ እንደሚችል ልነግራችሁ አልችልም። እኔ አይ ዊሽ 12ኛ ክፍል ፎቶና ቪዲዮ ቢኖረኝ ለማጋቸው ሰዎች በሙሉ እየደወልኩኝ ኦልድ ፎቶና ቪዲዮ ካላችሁ ላኩልኝ ብያለሁ። ቢካዝ ማየት ስለምፈልግ ዶክመንቴሽን እጅግ በጣም ከምታስቡት በላይ ዶክመንቴሽን ኢምፖርታንት ነው። እኔ አይ ዊሽ የፍሬሽ ፎቶዎች በደንብ ቢኖሩ አስቱ ሊትሬቸር ስቴጅ ላይ መድረክ ላይ ግጥም ሳነብ የነበረ አንድ ፎቶ አግኝቻውን ባለው በጣም በቃ ደስ ብሎኝ ያየሁት ነበር። አይ ሚን ማየት ትችላላችሁ እናንተ ራሱ ትራንስፎርሜሽን እዚህ አካባቢ እናስቀምጥላችኋለን።
እነዛ ፎቶና ቪዲዮዎች ታሪክ ናቸው። በኋላ ይዛችሁ ለምትሸጡት ነገር ጀስቲፋይ የምታደርጉት በሱ ነውና ህይወትን ዶክመንት ማድረግ ማለት በኋላ ይገባችኋል ምን ያህል ኢምፖርታንት ነገር እንደሆነ። ሶ ኮንቴንት ይሄንና ሌሎች በጣም ብዙ ጥቅሞች ስላሉት እኔ እናንተ እድሜ ላይ ቢሆን ማንም ሰው አየው። ኦኬ ማንም እንዲያየው አይደለም፣ አዩት፣ ችግር የለውም። ዝም ብላችሁ ቅረጹት። ቀራችሁን ዝም ብላችሁ ዶክመንት አድርጉ። ለምሳሌ ከየት ልጀምር ካላችሁ ዛሬ የራስን ቪዲዮ አይታችኋል አይደል? ልክ ይሄ ቪዲዮ እንዳለቀ ስልካችሁን ዝጉትና ማነው ፒሲያችሁን በፒሲ ከሆነ ካሜራችሁን አዙራችሁ ዛሬ የዮናስን ቪዲዮ ያየው ነበር። ዮናስ የሚባል የሆነ ቀይ ልጅ አለ ዩቲዩብ ላይ ነው የማውቀው። ሶ ሰመራችሁን እንዲያርጉት እያለ ሰምቻለሁኝ። ሶ ከዚህ በኋላ እንዲህ ለማድረግ አስቤያለሁ። አስቀምጡት ቪዲዮ ኦር ፖስት አድርጉት፣ ችግር የለውም። ቲክቶክ ያስቀምጥላችኋል። ማንም ሰው አየው። እሺ የሚታይበት ጊዜ ይመጣል። የዛኔ ደህና ቦታ ላይ ስትሆኑ ሰዎች ተመልሰው ይሄ ልጅ ከየት ነው የጀመረው ብለው ወደ ኋላ መተው ያያቸዋል። ስድስተኛውና ለዚህ ቪዲዮ የመጨረሻው የሚሆነው በህይወት የምትሄዱበትን አቅጣጫ ካሁኑ ዲሳይድ ማድረግ ነው። በምን አይነት መንገድ ነው የምጓዘው? ዩኒቨርሲቲ ምገባ ከሆነ ዩኒቨርሲቲ ገብቼ ምን አይነት ተማሪ ነው የምሆነው? ዩኒቨርሲቲ ላይ ምን ዲፓርትመንት ነው የምገባው? ምን ኮርስ ነው የምማረው? ዩኒቨርሲቲ ከገባችሁ በኋላ ፊገር አውት ለማድረግ አትጣጣሩ ማለት በጣም ሞኝነት ነው። እኛ ተሸውደን አልፈናል። እዛ ከገባን በኋላ ምን ልምረጥ እያሉ መወዛገብ። ዋይ ላይክ ዲሳይድ ፈርስት። መጀመሪያውኑ ዲሳይድ አድርጋችሁ ነው። አብዛኞቹ ጎበዝ ተማሪዎች ማለት ነው አንድ የሚለያቸው ነገር አስታውሳለሁ፣ ግቢ ላይ ኦልሬዲ ዲሳይድ አድርገው ነው የመጡት ምን ሊማሩ። እኛ እዛ እንወዛገባለን ቀላሉ የትኛው ነው ምናምን እያለ፣ እነሱ ኦልሬዲ ዲሳይድ አድርገው ነው የመጡት። ሶ ዲሳይድ መጀመሪያው ቢካዝ የምትማሩ ከሆነ ጋይስ አይ ሃድ ቱ ብሬክ ዲስ ቱ ዩ። ግን ዩኒቨርሲቲ ገብታችሁ ተምራችሁ በመማረው ትምህርት ነው ስራ ማግኘት የምፈልገው የምትሉ ከሆነ ሌላ አማራጭ የላችሁም ጎበዝ ተማሪ ከመሆኑ ውጪ። በቃ እውነታው ይሄ ነው። ጎበዝ ተማሪ ካልሆናችሁ ተውት። ጎበዝ ተማሪ ካልሆናችሁ ጎበዝ ሰራተኛ ሁኑ። የምሰጣችሁ ኦፕሽን ይሄ ነው። በቃ ሌላ ኦፕሽን የለም። ወይ ጎበዝ ተማሪ መሆን ወይ ጎበዝ ሰራተኛ መሆን። እኔ እስከ 3ኛ ዓመት ጎበዝ ተማሪ ነበርኩኝ። ከ3ኛ ዓመት በኋላ ጎበዝ ሰራተኛ ነው የሆንኩት። በቃ ሽፍት፣ ኮምፕሊት ሽፍት ደግሞ ስላችሁ ማለት ነው ከዩኒቨርሲቲ ሙቭ አውት አድርጎ ወጥቶ ብቻውን እየኖረ የሚሰራ ሰው አይነት ሽፍት ነው እያወራሁ ያለሁት። ምክንያቱም እውነታው እሱ ነዋ። በሁለቱም ነገር አቬሬጅ መሆን እንዴት ይቻላል? አይሆንም። እኔ እያዳመጣችሁ አቬሬጅ አትሆኑ። ሰው ተማሪ ሆኜ የሆነ ዲፓርትመንት ገብቼ በዛ በማነው ዲፓርትመንት ስራ አግኝቼ ነው የምቀጥለው ካላችሁ ቢ as good as possible እዛ ነገር ላይ ሰው ጎበዝ ተማሪ ነው ማለት ዲሳይድ አድርጌ ነው የምገባው። አበቃ። ከናንተ በፊት የነበሩ ጎበዝ ተማሪዎችን አዋሩ ምናምን። አይ እኔ ዩኒቨርሲቲ ጋገባሁም ለቤተሰብ ብዬ ነው የምገባው እነሱን ለማስደሰት፣ ካልሆነ ደግሞ ውጤት ላይ መጣልኝ ይችላል። ስለዚህ ሌላ ዳይሬክሽን ነው የምከተለው ደግሞ ካላችሁ ኦኬ፣ ምን አይነት ሙያ ነው የምማረው? ምን አይነት ቢዝነስ ነው የምጀምረው? ከዛ በኋላ የትጀረው ስራ የምሰራው ምን ብማር ነው ለኔ ደግሞ የሚሻለኝ? ይሄን ነገር ካሁኑ ዲሳይድ ማድረግ ያስፈልጋል። እንዲሁ ዝም ብሎ በህይወት በግማሽ ልብ መኖር አይቻልም። በቃ ክልክል ነው። እኔ በጣም ነው ዲስአፖይንትድ የምሆነው በህይወትን በግማሽ ልቡ የሚኖር ሰው ሳገኝ። ምን እያደረክ ነው? የሞከርኩ ነው። ኖ የሞከርኩ ነው የሚባል ነገር የለም። አይዘር ትሰራዋለህ፣ ካልሆነ ትተዋለህ። ህይወት ለሞካሪዎች ቦታ የላትም። ሞካሪ ማለት አቬሬጅ ነው። ቅድም ያልኳችሁ ለብ ያለ ማለት ነው። ወይ እሰራለሁ ብሎ አይናገርም፣ ወይ አልሰራም ብሎ አይናገርም። ቢዝነስ እንዴት ነው? እየሞከርኩ ነው። ለምን? ወይ ስራ ወይ ዘግተኸው ውጣ። እንዲህ አይነት ቀልድ የለም። ከሚያሳዝኑ ነገሮች መካከል እዚህ ሀገር ላይ በ18 ዓመታችን እንድንወስን የሚጠበቅብን የህይወት ውሳኔ እጅግ በጣም ሂውጅ ነው። ባይ ዘ ወይ አሁን ላይ እንድትወስኑ በ18 ዓመታችሁ እንድትወስኑ የሚጠበቅባችሁ ውሳኔ ከዚህ በኋላ የሚኖራችሁን 20-30 ዓመት ዲሳይድ ያደርገዋል። የሆነ 18 ዓመት ልጅ እኮ ነው ሲቪል ኢንጂነር መሆኑ ብሎ ወስኖ እድሜ ልኩን በዛ ከሄደ የሚሄደው ማለት የ18 ዓመት እድሜ ላይ ያላችሁ የምትወስኑት ውሳኔ እድሜ ልካችሁ የምትኖሩትን ህይወት ይወስነዋል ከዚህ በኋላ። ሶ ዲስ ኢዝ ኢምፖርታንት። በደንብ አድርጋችሁ አዳምጡኝ። የምሬን ነው ማለት ኑሬው ነው እየነገርኳችሁ ያለሁት። እሺ ችግሩ ምንድነው? እዚህ እድሜ ላይ የሚያማክረን ሰው የለም። የምንጠይቃቸው ለኛ አንድ ስቴፕ ቀረብ ያለው ዩኒቨርሲቲ ተማሪዎች ምናምን ናቸው። እነሱም they don't know shit። ተመርቀው የወጡትም ሰዎች they don't know shit። እየሰሩ ያሉትም ሰዎች የሚሰጡት ምክር አብዛኛው ትክክል አይደለም። ሰው በደንብ አድርጋችሁ አዳምጡኝ። አሁን ያላችሁበት ህይወት ስቴጅ ላይ የምትወስኑት ውሳኔ በህይወት ቅድም እንዳለው ወይ ሞቅ እንድትሉ ወይ ደግሞ ለብ ብላችሁ እንድትቀሩ ያደርጋችኋል። አይ ሆፕ የዛሬው ቪዲዮ ብዙ ጥቅም እንዳገኛችሁበት። ሌላ ቀን እንገናኛለን። see you